ወንድሜ በጠባ ነው በእናታችን ጡት ይዣለሁ። የኔ ነገር ሳያበቃ አይቀርም። የልጆቼን ነገር አደራ አደራ ወንድሜ። ለምንድን ነው እንደዚህ የምትይው? የታመመ ልክ ይሞታል ማለት አይደለም። ለምንድን ነው እኛንስ የምታስጨንቂ? አትጨነቂ፣ ልጆችሽ ልጆች ናቸው። አደራ በሰማይ ቀበልሃለሁ። አደራ ህይወቴ ላጎትሽ ከቡናው በፊት አፉ ላይ ጣል የሚያደርገው ነገር ሲጮማ። እሺ ህይወቴ። አቤት አጎቴ። እኔ ልሄድ ነው፣ ቸኩያለሁ። ትንሽ አፈላ። አይ ቤት ይጠብቁኛል፣ ልሄድ ነው። እሺ አጎቴ። እሺ እግዚአብሔር ይማርሽ። ደህና ዋሉ። ሰላም ዋል። እሜ። አቤት። ምሳ ምን ልስራልሽ? አደከምኩሽ አይደል ልጄ? ኧረ ችግር የለውም እሜ። እኔማ ያማረኝ ያቺ ነጭ ሽንኩርቷን ጭቅጭቅ አርገሽ የምትሰሪያት በርበሬዋን ሞቅ አርገሽ ድንች ወጥሽ ነበር ያማረኝ። እሺ እሜ እሰራለሁ። ድንች ስለሌለ ገዝቼ እመጣለሁ። እሺ ገዝተሽ የዛ ከረጢቴ ላይ ብር አለልሽ። እሺ እሜ ወስደው። ህይወቴ። አቤት እሜ። እምነግርሽን አዳምጪ። ወንድምሽ ግልፍተኛ ነው። ይሄ አትንኩኝ ባይነቱን ከሰው ጋር አያኖረውም። እባክሽን እባክሽ ለወንድምሽ እናት እህት ቤተሰቡኝ ልጅ። እሜ እሱ ምን ይሆናል? ለምን ራስሽን ታስጨንቂያለሽ? እኔ እኮ አላስጨነኩም። ያለውን ነገር ልንገርሽ ብዬ ነው። እሱ ሲወርቅ አንቺ ደግፊው፣ አንቺ ስትወርቂ ደግሞ እሱ። አደራ ልጄ። እሺ እሺ እሜ። ሂጂ አሁን አልያዝሽ። እሺ እሜ። ህይወቴ። አቤት እሜ። ራስሽን ጠብቂ። እሺ እሜ። እሜ ቆየሁብሽ አይደል? እናቴ ግን እስካሁን ወንድም አለም አልመጣም። ይሄ ልጅ እንደው ምን እንደማረገው እሜ። አሁን እሰራልሻለሁ እናቴ። እሜ ተኛሽ እንዴ እናቴ? እንዴ እማዬ። እሜ እናቴ ምንድን ነው እሺ? እናቴ እሜ እናቴ እናቴ እባክሽ ተነሽ፣ ልሰራልሽ ነው እኮ እሜ። ወይኔ ጉዴ።
በጎ ነው ሁሉም ነገር በቃ አይዞሽ አይ ወንድም ቤት ውስጥ ከሞተች ሳምንቷ የሚበላ የሚላስም የለም እንደምን አላውቅም አይዞሽ ህይወቴ አሁን አጎታችን ጋር ሄደን እሱን የምናወራው ነገር አለ ስለዚህ የእናታችንን ንብረት ከእሱ ላይ እንቀበላለን ስለዚህ አይዞሽ በቃ ነይ ተነሽ በቃ ተነሽ አጎቴ ሰላም አይደለም እንዴ እናንተ ያላችሁ ምን ሰላም አለ ምን ፈልጋችሁ መጣችኋል አጎቴ እኛ ዛሬ መጣ ነው ስለናታችን ውርስ ልናወራ የምንውርስ ነው እናታችን ለኛ እንድታስረከብ ባሉ ላይ ሰጣችን ነው እኔ ምንም ማውቀው ነገር የለም ውጡልኛ እኔ ቸኩያለሁ ልሄድ አጎቴ በአንድ ሳምንት ምን ተቀይሮ እንደዚህ ተለወጥክ እኔ ምንም አልተቀየርኩም ውጡልኝ እኔ ቸኩያለሁ ልሄድ ተነሽልኝ አሁን አትጨማለቂብኝ ትሰማኛለህ አጎቴ ህይወቴን ሳይ ነው ምን ህይወቴን ሳይ የእናታችንን ንብረት ተቀበላህ አሳያለሁ አጎቴ አሳያለሁ እናያለን ለምን ድሮ ማቀዋለሁ እሱ የኔ እናት አይዞሽ እቴ በቃ አትናደጂ ችግር የለውም እሜብትሞት በአንድ ሳምንት እንዲቀየርብን አይዞሽ እቴ የኛው አጎታችን ይጨክንብን አዲስ አበባ ያለው አጎታችን በጣም ጥሩ ስለሆነ እሱ ጋር እንሄዳለን እሺ ያቺ ስር ያለው አጎታችን ያልተረዳን እንዴት ብሎ ነው ከተማ ያለው አጎታችን ልትምረዳ እቴ እሱ ጥሩ ሰው ነው እሱ ከዚህኛው አጎታችን በጣም ስለዚህ ተነሽ እቃችንን ሸክፈን እዛው ወዳለው አጎታችን እንሄዳለን እሜብትሞት በሳምንቱ እንኳን ምግብ እናጣ ወይኔ እናቴ ጉድጓድ ገብቼም ቢሆን እኔ እናት ያልወለደችኝ ይሄን ንብረታችንን ካላስመለስኩ አይዞሽ እቴ አልችልም ስሙን አውሳለሁ አረ እንደምንም አድርጌ አይኑን ላባብለው እንጂ ወንቱ መቼ እንደዚህ ነበር እስኪ መቼ ነው በስነ ስርዓት መቀመጠው እዚህ ቤት ምን አደረኩ አንዴ እንዲመታው አንዴ አይደል በቃ እንደ ስነ ስርዓት ያዥ እንዴ ምን አስበሽ ነው እሺ አሁን ሳንቺ እንደዛ መንቀር ነው ያስተልኩኝ እንዴ አናደርኩ እንዴ ስነ ስርዓት ያዥ ድጋሚ አልፍሽ እንደዚህ አይነት ነገር እሺ በቃ ታንሽ አሁን ወደ ክላስ ነው ሰዓት ረብሻል ስትሆን መቻል ደርሷል ታንሽ ነው የተረበይ ነው እስከ ምን ተሻለን ባክ በከራይ እኮ ሰዓቱ ደርሷል
እኔም ባከግራ ገብቶኛል በጣም ጨቆኛል እኔ ራሱ በጣም ነው ጨነቀኝ የበከራይ ምናምን ደርሷል ሰጥቷ በቃ ውጪ ነው ያለው ኩልት በላን ነው በቃ ባክ ምንም አማራጭ የለንም በቃ ቦስ ደግሞ ሰሞኑን የሌለ ተነጫንጫል ብር ራሱ እንዳልጠይቁ የሌለ ጓጓው ያለናል እና ጉድ ፈላ በለኛ በቃ ሰጥዮ ትበላኛለች ውጭ ቁጭ ብላ ነው ጠብቀን ዜሪያ ካልወተን ከፍ ብለን ንግባና መላም ፈጥራል አሊ ኮራፍ ሲንተው ጥሮኛል ውጭ ለመውጣት ሰጥዮን ፈልቼ ነው ከግድም ጀምሮ ቁጭ ያርብዬ ያለው ባል በቃ ሸኖ ቤት ደርሰሽኝና ወተን መላ ነገር እንፈጣጠራለን አንተ ሮቤ አቤት እንዴ የቤት ክራይ አታመጣም እንዴ ሁለት ወር ሊሞላ እኮ ነው ምን ነው የእናት ቤት አረካውሳ እሺ ረከብላው አሁን ስትመለስ ይዛልኝ እንዴ እሺ ሜታ ምን አመጣለሁ አሁን አመጣለሁ What?